ክርስቲያኖች ወይ ማለቱ ነው። ጴጥሮስ ነው የሚናገረው 32ኛ አንቀጽ ላይ መተኛት በፈለክ ጊዜ ፊትህን አማትብ። እንዲህ እናደርጋለን ስንተኛ? ስጋህንም ሁሉ አማትብ። ወደ መንገድ በምትሄድበት ጊዜ ከመነሳት በፊት ከሰማዕታት አጽም ተባረክ። አይገርም? ደብረ ሊባኖስ ሄደ፣ የቅዱሳን አጽም ባለበት ተባረክ። ይሄ ቅዱሳን አጽም እንጨት ነው ምናምን ምንድን ነው? ዝም ብሎ አጽም ነው፣ የሙት መንፈስ የለም። የተናገረን ጴጥሮስ ነው። ስንተኛው ነው? 8ኛው የሐዋርያት ሲኖዶስ ነው። አንቀጽ ስንት ነው? 32 አማኝ ሆይን እኮ ነው የሚለው። የሚገርመው ጴጥሮስ ክርስቲያኖች ሆይ ማለቱ እኮ ነው። አንተ መናፍቅ ስለሆንክ አታምንም፣ ተው፣ አንተን አይመለከትም። ሲጀመር ጴጥሮስ ያዘው እኛን ነው። አማኝ ሆይ ነው የሚለው። ያመናችሁ በወንጌል የኔን የጴጥሮስን መልእክት የምትሰሙ ሆይ መተኛት በፈለክ ጊዜ ምን በል? ፊትህን አማትብ። ስጋህንም ሁሉ አማትብ፣ ሙሉ ሰውነትን። ወደ መንገድ በምትሄድበት ጊዜ ከመነሳት በፊት ከሰማዕታት አጽም ተባረክ። አጽመ ቅዱሳን የማን መንፈስ ስላለበት ነው? እግዚአብሔር መንፈስ ስላለበት ነው። አቡነ ተክለ ሃይማኖት አጽማቸው ባለበት ደብረ ሊባኖስ የተሳለመ ሰው መንገዱ ሁሉ ይቀናለታል። የተክልዬ ቃል ኪዳን ይከተለዋል። የቅዱስ ጊዮርጊስ አጽም ባለበት ጸሎት ያደረገ ሰው የቅዱስ ጊዮርጊስ አምላክ ይከተለዋል። የቅዱስ ቂርቆስ አጽም ባለበት፣ የቅዱስ ሚናስ አጽም ባለበት በረከቱ ይከተለዋል። ይህን የተናገረን ከቀደምት አባቶቻችን ከአራተኛው ከሁለተኛው ምናምን ሳይሆን ራሱ ሐዋርያው ጴጥሮስ የነገረን ነው። ምን በሉ ነው የሚለው? አማትቡ። በስመ ሥላሴ ማማተብ እንዳትረሱ ይሄን። እሺ፣ በጣም የሚገርማችሁ ደግሞ ይሄ ነው። በቅዳሴ ጊዜ ሙታንን ሁልጊዜ አስታውሱ፣ ነፍስ ይማር በሉ። በጣም የምትወዱት አገልጋይ ያለ በክርስትና ስም ውስጥ በቅዳሴ ጊዜ በሕይወተ ሥጋ ጠብቅልን ይባል እስቲ። ካንተ ፎሎ፣ ካንተ ማጨብጨብ፣ ካንተ ጊፍት የሚበልጠው የዛ የቅዳሴ ጸሎት ይጠቅመዋል ያንን ሰውዬ። ስርዓቱ ይሄ ነው። በቅዳሴ ጊዜ ሙታንን ሁል ጊዜ አስታውሱ ነው የሚለው። ለዚህ ነው ፍትሐ ዘወልድ ላይ የሚነሱት፣ ጸሎተ ንስሐ ላይ ሙታን የሚነሱት። ማን ያዘዘው ይሄንን? ጴጥሮስ ሐዋርያ። አንቀጽ ስንት ነው? 36 ላይ እጅግ ነው የሚጠቅማችሁ። በጣም ይገርማል። በቅዳሴ ጊዜ ሙታን ሁል ጊዜ አስታውሱ ካል በኋላ እጅግ ይጠቅማችኋልና ወደ ጌታችን ያቀርቧችኋልና። ቀላል በዓል አይደለም። እንግዲህ ዛሬ ይህንን ነገር ሁሉ አንስተናል። እሺ፣ ይህን ደግሞ ጉድ የዘንድሮን ደግሞ እንስማ ውስጥ አንቀጽ 56 ህዝባዊ ሆኖ፣ ያ ማለት ምዕመን ሆኖ ማለት ከጓደኛው የተለየ ክብር ፈልጎ በቅዳሴ ጊዜ ቅዱስ ወደ ሆነው የእግዚአብሔር የመስዋዕት ስፍራ ቢገባ ያውግዙት ይላል። እንደዚህ አይነት ሰዎች የሉ። ምዕመን ነው ግን ጓደኞቹ አንተ ጎበዝ ነው ሲያስቀድስ ውስጥ መቅደስ ገብቶ ነው የሚያስቀድሰው እንዲባል መቅደስ የሚገባ ሰው የለ። ምን ይሁን ነው የሚለው? ያውግዙት። ንስሐውንም ለሰው ለማሳየትም ለ7 ዓመታት ያህል ከቤተክርስቲያኑ ውጭ ቁም ነው የሚለው ጭራሽ። ስለዚህ መቅደስ ስንገባ ሰው እንዲያይን አይደለም። እሺ፣ መቅደስ መግባት የማይችሉ አሉ፣ አጥር ጥግ ቆሙ የሚያስቀድሱ ንጹህ አይደለውም ብለው እነሱ ላይ ለመመጻደቅ ብለን አይደለም የምንገባው። አይገርምም? ግን የጴጥሮስ ንግግሩ ራሱ አንቀጽ 56 ላይ ህዝባዊ ሆኖ እኮ ነው የሚለው። ምዕመን ሆኖ ከጓደኛው የተለየ ክብር ፈልጎ እኮ ማለት እንዴት ጎበዝ ነው አንተ፣ እኔ ውጭ ነው ማስቀድሱ፣ ግን ሁሌ ውስጥ የሚያስቀድሰው እሷ ከሁሌ ውስጥ ነው የምታስቀድሰው እንድትባል ፈልጋ ከጓደኛው የተለየ ክብር ፈልጎ እኮ ነው የሚለው። በቅዳሴ ጊዜ ቅዱስ ወደ ሆነው የእግዚአብሔር የመስዋዕት ስፍራ ቢገባ ያውግዙት ይላል። እንደዚህ አይነት ሰዎች የለንም በእውነት። እሷ እኮ ውስጥ ነው የምታስቀድሰው እንድትባይ ውስጥ መቅደስ ገብተሽ ያስቀድስሽ የለሽ።
እሱ እኮ የሚያስቀድሰው ሁሉ ጊዜ ውስጥ ነው። ታድሎ ቅዳሴ ሳይጀመር ነው የሚገባው እንዲባል ከጓደኞች ልዩ ክብርና ቦታ እንዲሰጥ ተፈልገ አክት የምታደርግ ሰው የለ። ይሄ ራሱ ቀኑን ያስፈልገዋል ማለት ነው።